አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። በሀገርም ውስጥ ያላችሁ በውጭም የሀገሬ ልጆች እንዴት ናችሁ? እኔ ጋር አልሐምዱሊላህ በጣም ደህና ነኝ። ባለፈው ወልዲያ ቪዲዮ ሰራላችኋለሁ ባልኩት መሰረት መስራት አልቻልኩም። ትንሽ ከተማው ላይ የሆነ የመጨናነቅ ሁኔታ ይታይ ነበርና ነጻነት አልነበረም እና የወልዲያን የኮሪደር ልማት ምንድነው ምርቃት ሳልቀርጽላችሁ ቀረሁኝ። ኢንሻአላህ ለወደፊት ያው ወልዲያን የሚያውቅ ወልዲያን በደንብ የሚያሳይ ሰው እያጠያየኩ ነው። ለእናንተም የማሳያችሁ ይሆናል። እኔ የማያቸውን አካባቢዎች ተደራሽ አደርግላችኋለሁ ብዬ አስባለሁ በዝኒላ። ይሄ ደግሞ የምታዩት ወሎ ሐይቅ ነው። በነገራችን ላይ ያው ቪዲዮ በጣም ቆይቷል። 6 ወር ምናምን ይሆነዋል። አጋጣሚ ጓደኛዬ ወደ ውጭ ልትሄድ ስትል እዚህ ወስዳ ነበር አሳ የጋበዘችኝ እና የሷ ማስታወሻ ነው። አሁን ደግሞ ማሻአላ አምሮበታል ሐይቅ። አዳዲስ ሪዞርቶች ተሰርተዋል ምናምን። ኢንሻአላህ በቅርቡ ሂጄ እንዳላህ ፍቃድ የማየው ይሆናል። ለእናንተም የማሳያችሁ ይሆናል። እና እንዴት ናችሁ? ሁሉ ሰላም ነው ወይ? ስደት እንዴት ይዟችኋል? እኛም በሀገር ላይ አልሐምዱሊላህ አሪፍ ነው። ያው እኔ ዩቲዩብ እየሰራሁኝ አይደለም። ለምን እንደው አላቅም፣ አይመችም። ብዙ ጊዜ እንደ ልብ ሀገር ስንገባ ምናምን እንደ ልብ እንሰራለን ምናምን እንላለን። ግን የሆነ ቦታ ለመሄድም ሰው ያስፈልጋል፣ ጓደኛ ያስፈልጋል ለምንም ነገር እና እኔ ደግሞ ጓደኞቼ አብዛኛዎቻችሁ ውጭ ናችሁ። ለዚህም ይመስለኛል ውጭ ተዘዋውሬ የማልቀርጸው። እስኪ እንግዲህ ለወደፊቱ ኢንሻአላህ ቆንጆ የቀን ብሎጎችን ለመስራት እያሰብኩ ነው። አላህ ያሳካልኝ፣ ያበረታታኝ እሱ። እናንተም አበረታቱኝ። ላይክ፣ ኮሜንት፣ ሼር በማድረግ እስኪ ቪዲዮ እንዲታይ አድርጉት። ብዙ ጊዜ ቪዲዮ ስለማልሰራ ዩቲዩብ ይመስለኛል ተደብቋል እና ኢንሻአላህ ሰራለን። ይሄ የምታዩት ፊት ለፊት አዲስ እየተገነባ ያለው ሪዞርት ነው። እንጃ አሁን ሰው እየገባበት ይሁን። እኛ በሄርን ሰዓት ክልክል ነበረ። እስኪ አሁን መጎብኘት ምናምን ይቻላል እየተባለ ነበር። ለማየት እንሞክራለን ኢንሻአላህ። ሀገራችንን ሰላም ያደርግልን። ብዙ ቦታዎች ማሻአላ በደንብ እየተገነቡ በደንብ እየተሰሩ ነው። ዋናው ግን ለሰው ልጅም ለሀገርም ሰላም ነው። ሀገር ሰላም ሲሆን ነው የሰው ልጅ ወጥቶ መግባት የሚችለውና አላህ ሀገራችንን ሰላም ያደርግልን። የወጣው በሰላም ውሎ እንዲገባ፣ እናንተም በስደት ያላችሁ ወገኖቻችን ወደ ሀገራችሁ እንድትመለሱ ሀገራችንን ሰላም ያደርግልን። ኢንሻአላህ መርሳም ሲሄድ
ማሳያችሁ ይሆናል። መርሳን በጣም ብዙ ለውጦች አሉ በየአካባቢዎቻችን። ኢንሻአላህ አሳያችኋለሁ ብዬ አስባለሁ። እንግዲህ ቪዲዮዎችን ላይክ እና ኮመንት ማድረጋችሁን አትርሱ ውዶቼ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። አመሰግናለሁ። በያላችሁበት ሰላም ሁኑ።